ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ለየት ባለ መልኩ አዲስ ነገር ይዤላችሁ ቀርቤያለሁ። ይህ ዛሬ ይዤላችሁ የቀረብኩት ፊያስ የሚሰኘውን አፕሊኬሽን ነው። ፊያስ አፕሊኬሽን እንዴት ነው የምንጠቀመው የሚለውን አብረን ምን ይሆናል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷን በመጫን የቤተሰቡ አካል መሆን ትችላላችሁ። በስተመጀመሪያ ክሮም ውስጥ በመግባት ፔስት እንለዋለን። ሰርች ባር ውስጥ ገብተን ፔስት ስንለው ሊንኩን ያስቀምጥልናል። ሊንኩን ስናስቀምጥ እናንተ ካጣችሁት ወይንም አልመጣም ካላችሁ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ከዛ ልክ ሊንኩን ካስቀመጥነው በኋላ ሰርች ካደረግነው በኋላ ይህንን አካውንት ክፈቱ ይለናል። እኔ ለአካውንቱ አዲስ ስላልሆንኩ እኔ ሬጂስተር ኒው አልልም። እናንተ ለአካውንቱ አዲስ ከሆናችሁ ሬጂስተር ኒው ነው የምትሉት። እኔ ከስር የምትታየቻችሁ ሁላችሁ እንደሚታየው የቀስት ምልክት ሎጊን የምትላለች ሎጊን ነው የምትጫኑት፣ ለአካውንቱ አዲስ ካልሆናችሁ ማለት ነው። በስተመጀመሪያ ፎን ነምበራችሁ አስገቡ ነው የሚለን። ከዛ ካስገባም በኋላ ፓስወርድ አስገቡ ይላችኋል። እናንተ ማትረሱት ፓስወርድ። ከዛ አሁንም ድጋሚ ከላይ የጻፋችሁትን ታስገቡታላችሁ ማለት ነው። ከዛ ቀደም እንዳልኳችሁ ሬጂስተር ኒው ለአዲስ አካውንት ከፋች ነው ሬጂስተር ኒው የምንለው። እኔ ለአካውንቱ አዲስ ስላልሆንኩ ሎጊን ነው የምለው። ልክ ሎጊን በምንለበት ጊዜ ድጋሚ ፎን ነምበራችሁን እና ፓስወርዳችሁን ቅድም የጻፍነውን ድጋሚ አስገቡ ይለናል። እናም እሱን ሳይኒን አድርጉልኝ ነው የሚለው። እኔ ቅድም የጻፍኩትን ፎን ነምበር አስገባላችኋለሁ ማለት ነው። ከዛ ልክ ከጻፍኩለት በኋላ ፓስወርድም እንደዛው። ከዛ ሳይን ኢን አድርገኝ ነው የሚለው። ሳይን ኢን እንለዋለን። ከዛ በቀላሉ ወደ ፊያስ አፕሊኬሽን በቀላሉ አካውንት ከፍተን ገባ ማለት ነው። ከዛ ኮንፈርም ነው የምንለው። ከዛ ኮንፈርም ካልነው በኋላ ታክስ የሚለው አለ። ታክስ የሚለው ውስጥ እንዴት እንደምንጮት ነው ማሳያችሁ። ብር እንዴት ነው የምናገኘው የሚለውን እዛ ታክስ የሚለው ውስጥ ገብተን እናያለን። ቪአይፒ 0 የሚለው የመጀመሪያው ይታያችኋል። ለሁላችሁም ይታያችሁ መሰለኝ። ቪአይፒ 0 የሚለውን አንድ ጊዜ በመጫን እዚህ እንደዚህ አይነት ነገሮችን ያስመርጠናል። ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ትዊተር ምናምን እነሱን ያስመርጠናል ማለት ነው። ልክ እኛ በዩቲዩብ የዩቲዩብ የሚለውን 3 ቻንሶች አሉት። አንድ ጊዜ ስንነካው ብር እንዴ ያስገባልናል ማለት ነው። እናም እኛ አንድ ጊዜ ስንጫነው እኔ ስለከፈትኩበት ስለተጫወትኩት በአንድ ቀን አንድ ነው የሚቻለው። እኔ ስለተጫወትኩበት ነው። እናንተ ገብታችሁ መሞከር ትችላላችሁ። ይህ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። ቪዲዮ ለቻናሌ አዲስ ከሆናችሁ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷን በመጫን የቤተሰቡ አካል መሆን ትችላላችሁ። ቸር ቆዩ።